እኔ ጫት ላይ በደንብ ነው የምናገረው፣ ፍርሃትም የለኝም። የጫት ጉዳት በጣም ግልጽ ነው። እንደው አውቀው ነው እንጂ ይጠቅማል የሚሉት የሚቀሙት ሰዎች ራሳቸው እንደሚጎዳቸው ያውቃል። እዚህ ላይ ደግሞ ጣጢባዎቹም መብት አላቸው ሊናገሩ ማለት ነው። ሁጃ ሊሆኑ ይችላሉ፣ መመራመር ይችላሉ። እንዳለው ነገር ላይ እነሱ ይጎዳል ብለዋል። የሚጎዳ ነገር እንደ መብላት እንደሌለብን ይጠቁማል። ይሄ አያት ነው ብለው ሐላለን ጦይበን ነውና ያለው ማለት ነው። እንግዲህ እንደ ጫት ያለ እንደ ሲጃራ ያለ ነገር አቅልን የሚነካ ሰውነትን የሚጎዳ ጦይብ ነው የሚል ሰው ታለ አቅል የለውም ማለት ነው ሰው። ስለዚህ በመንጢቅም حرام ማድረግ እችላለሁ እኔ እንትናም ጫት ሸክላል አወል በሚለው አልቃቱ ضار وكل ضار حرام فالقات حرام እንግዲህ ቁርአንና ሐዲስ አያስፈልገው ማለት ነው። እንደው መንጢቅ ቁርአኑ በቂ ነው ለነገሩ። እንደው ግን በfalsafa ነህር ያለው የሚሉት ማለት ነው። ኢብኑ ተይሚያ ረሂመሁላህ መንጢቅ አያስፈልግም ብሏል። መንጢቅን ይዋግዛሉ ከሳቸው። ቁርአኑ በቂ ነው አለ። መንጢቅ የሚባለው ነገር ለበሊዲም አይገባም ማለት ዘኪይም አያስፈልገውም ብሏል። ነው እንዴ? ዘኪዮቹ ራሱ መንጢቅ ነው እንትናቸው ፋህማቸው መንጢቅ ቁርአኑ በቂ ነው አለ። በተዘዋሪ ቁልፍልፍ እኮ ነገር ነው የሚለው። ያው ተቋሙ እኮ ያመጣሁት ሙቀዲማት አብጂች እኮ መንደርደሪያ በጅ ማደናበሪያ እኮ ነው። ማደናበሪያ የናረስቱ ቁርአን ስለሌላቸው እነሱ በቁርአን ላይ ስለነበሩ የሆነ እውነታን ለማሸነፍ ከየተነስተው ብሎ ያስቀመጡት ነው። ቁርአን ከሱ የበለጠ እውነታውን የሚያውቅ ነው እና ጦይብ ነገር ነው። የሰው ልጅ እንዲበላ የታዘዘው የሚጣፍጥ ነገርና ለሰው የማይጎዳው መሆን አለበት። አላኩል የሚጎዳ ነገር حرام ነው። ስለዚህ አንዳንዶቹ ጫት حرام ነው የምትሉ ተውት አግኝታችሁት ነው። ሐዲስ ላይ አለ ቁርአን ላይ አለ እያሉ ያደናጋግራሉ። ቁርአን እኮና ሐዲስ የሚናገረው መርሆ ነገር ነው የሚናገረው። ያንተ ተናገረ አንተ ራስ በአቅልህ እዛ ውስጥ ማስገባት ተፋሲሉ ማስገባት አለበት። ጦይብ ብሏል እዚህ አይደል? ጫት ጦይብ ነው አይደለም የሚለው እኔ ዘንድ ጦይብ ነው ይላል። አይ እናንተ እንዴት አለ አቅል ይዘህ ነው አይደል? አንተ ጦይብ ነው ዓለም እኮ ጦይብ ነው ዘንድ እነሱ ዘንድማ ጦይብ ነው ታልክ ኸምርንም ጦይብ ናት የሚሉ አሉ። ዚናውም ራሱ በጣም ደስ ስለሚነፍሱን ስለሚያረካለት ጥሩ ነው ሊል ይችላል። ይሄ ግን መለኪያ ያለው አቅል ጥሩ አቅል ነው መለኪያ የሚሆነው። እና ይሄ አያት የምታመለክተው እንግዲህ ሐላል መብላት እንዳለብን የሰይጣን መንገድ መከተል እንደሌለብን። ሰይጣን ብዙ ነው የሚለው ሪባውንም ፋኢዳ ነው እያሉ ስም እየቀየሩ እንዲበሉት ያደርጋል። ኸምሩን ሌላ ስም እየሰጠ አንድ መሽሩባቱ ጥሩ መሽሩባት ነው ያታነቃለች፣ ቸር ታረጋለች፣ ጉልበት ትሰጣለች እያለ ያሳምርለታል። ሪባውንም ደግሞ ፋይዳ ነው የለፋህበት ነው ጉልበት ነው እያለ ያደርገዋል። እና ጉቦውንም ደግሞ አንተ ስለለፋህ ነው የሰራህ እንትን ነው ይለዋል። እንዴት ስለሚል ሸይጣንን አትከተሉ ስለሆነ ያለን ሸይጣን ጥላታችን ነው። አባታችን አደም ጋር ተጣላ ጀምሮ ግልጽ የሆነ ጥላት ነው። ጥላት ደግሞ ለጥላቱ መጥፎ ነው እንጂ የሚያስበው መልካም አያስበው፣ ቅቤ አይቀባውም ጥላቱን። እና ስለዚህ ሸይጣንን አትከተሉ ነው የሚለው። እና ይሄንን ይችን አያት በደንብ አስበን ማስተላለፍኛም አለብን። የሚያዳምጡ ሰዎችም በዚህ መመራት አለባቸው። ሐላልን